ስጋ አለ። የቅርጫ ስጋ ሙሉ መደቡ 17 ኪሎ ነው። የጨጓራውም ለዱለቱ የሚሆነው ሙሉ ነገር አለ። እዛ እሱን አካቶ ደግሞ 15000 ብር። ከ5 ኪሎ በላይ ሲገዙ 4500 ብር፣ አንዱን ኪሎ በ900 ብር ማለት ነው። ሌላኛው ደግሞ የክትፎ ስጋ ፓኬጃችን ነው። ሰዎች ችርቻሮ ቢገዙ 1400 ነው። ፓኬጅ ሲያደርጉ ደግሞ ከ5 ኪሎ በላይ ደግሞ ሲሆን በ1200 ብር ይሸጥላቸዋል ማለት ነው። 5 ኪሎ 6000 ብር ይሆናል ማለት ነው። 3 ኪሎ ክትፎ፣ 2 ኪሎ ኖርማል ስጋ ደግሞ መውሰድ ይችላሉ። ሁለቱን ደግሞ በ5600 ብር ደግሞ አንድ ያበሻ ዶሮ የተበለተ 12ቱን ብልት ያለው 20 የፈረንጅ እንቁላል እና 1 ኪሎ ደግሞ አይብ ቢመጡ ከስተመሮች ይሄን ለሰርቪስ በ2000 ብር ያገኙታል። ሙሉ በዓል ፓኬጅ ሆነ ማለት ነው። 3 ኪሎ ስጋ ኖርማል ስጋ ለጥብሳ ጥብስና ለወጣወጥ የሚሆን 5 ኪሎ ሽንኩርት፣ 3 ኪሎ ቲማቲም በ3200 ብር ማግኘት ይችላሉ። የበግ ስጋ 900 ብር ነው። የፍየል ስጋ ደግሞ በኪሎ 1000 ብር በሚፈልጉት ኪሎ መጠን መውሰድ ይችላሉ። ፕሮግራማችን በሚት ሲቲ ተገኝተን የተለያዩ የበዓል ግብአቶችን ከነዋጋቸው ይዘን ቀርበናል። አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ በማድረግ ገበያውን በእጅ ያርጉ። ኑ ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንኳን አደረሰሽ። እንኳን አብሮ አደረሰን። ታቀባላለሁ የሚት ሲቲ ባለቤት ነው። ሚት ሲቲን ምንድነው ለየት የሚያደርገው? ሌሎች ስጋ ቤቶች ላይ አይተን የማናውቀው ለየት ያለ ነገር ምን አለ? ሚት ሲቲ አብዛኛውን ነገር ያው የስጋን ደረጃ ከፍ አድርጎ መምጣት ያሰበ ድርጅት ነው። እያንዳንዱን ነገር ደግሞ ከተለመደው አሰራር ውጭ አብዛኛው ስጋ ቤቶች ላይ ከሚሸጠው በተለየ መልኩ ጥራቱንና ደረጃውን በጠበቀ መልኩ ለህብረተሰቡ ለማቅረብ የተዘጋጀ ድርጅት ነው። አብዛኛው ጊዜ ከጤናም አንጻር ጥራቱን የጠበቀ ደግሞ ከዋጋም አንጻር በእያንዳንዱ ነገር ስታንዳርድ ሆኖ ይቀርባል። ብዙ ሰዎች እንደዚህ ስጋ ቦታ መጥተው ለመግዛት ምናምን አሁን እንዳልከው ይሄ ጥራቱ የቆየ ነው አይደለም የሚለው ነገር እንዴት ነው? ፍሬሽ ነው የምታስገቡት? ኤቭሪዴይ ኒው ቲንግስ ነው የሚኖሩት ወይስ? ሚት ሲቲን ደግሞ በሌላው ለየት የሚያደርገው ዴይሊ ፍሬሽ የሆኑ ነገሮችን ነው የምናቀርበው። አጠቃላይ የእንስሳት ተዋጽኦ በሚባል መልኩ የበሬ ስጋ አለን፣ የበግ አለ፣ ፍየል አለ፣ ዶሮ አለ። አጠቃላይ ነገሮችን ይዞ እያንዳንዱ ነገሮች ደግሞ ኳሊቲ የሆኑ ዴይሊ ፍሬሽ የሆኑ ነገሮችን ከስተመሮች ቢመጡ ያገኛሉ። በዓልን በማስመልከት የተለያዩ ነገሮች እያየሁ ነበር ቲክቶክ ላይ ዲስካውንቶች ምናምን። ምን አይነት ፓኬጅ ነው ያለው የገና በዓል? ኦኬ አዎ፣ በዓልን አስመልክቶ ደግሞ የተለየ ሚት ሲቲ ላይ የት የሚያደርገው ዘመናዊ የሆነ ቅርጫ ደግሞ አለ። ዘመናዊ ቅርጫችን ደግሞ ያው ብዙዎቻችሁ ደንበኞች ያውቁታል። 3 ዓመት ያህል ደንበኞች ከኛ ጋር ሲጠቀሙ ነበረ። ሌላው ደግሞ ለየት የሚያደርገው ደግሞ ዘመናዊነቱ አንደኛ ንጽህናው፣ ሁለተኛ አድሏዊ ያልሆነ፣ ሶስተኛ ደግሞ ወስደው ዌስቴጅ የማይጥሉበት ነገር ነው። ይሄን አውጣው ያንን አውጣው ምናምን የሚሉት ነገር አይደለም። ሌላው ደግሞ ለአንዱ አሪፍ ስጋ ሰጥቶ ለአንደኛው ደግሞ ከሁሉም ተመሳሳይ የሆነ ነገር ያገኛል። ሌላው ደግሞ ከስተመሮቻችን ደግሞ ተጠቃሚ የሚያደርጋቸው ነገር ደግሞ ጊዜያቸውን ይቆጥባሉ። ሌሊት ውጣ፣ አራሽ ፈልግ፣ ገበያ ሂድ፣ ማረጃ ቦታ፣ እነዚህን ሁሉ ሀስሎች ደግሞ ያቀላል እና ደግሞ በጣም ጥራቱ ደግሞ በጣም ከፍተኛ ጥሬም ቢፈልጉ አለ ቅርጫው ላይ ለቁርጥ የሚፈልጉት የተለያየ አይነት ግብአቶች አሉ። ወድቃውን ጨጓራውንም ጭምር ያው ባህላዊነቱንም እንደጠበቀ። ኦኬ የሚት ሲቲ ቲክቶክ አካውንት ላይ የተለያዩ ፓኬጆች እንዳሉ አይቻለሁ። ከቅርጫ ጀምሮ የተለያየ በኪሎ ያለውን ፓኬጅ ለተመልካቾች ትነግረን። ኦኬ እሺ፣ አሁን በዓልን አስመልክቶ ያወጣናቸው ፓኬጆች አሉ። የተለያዩ የቅርጫ ስጋ አለ። የቅርጫ ስጋ ሙሉ መደቡ 17 ኪሎ ነው። 17 ኪሎ ውስጥ ደግሞ ሁሉንም የሚያካትተ ነው። ሁሉም ላይ የክትፎም ስጋ አለ፣ የጥሬም አለው፣ የጨጓራውም ለዱለቱ የሚሆነው ሁሉም ነገር አለ። እዛ እሱን አካቶ ደግሞ 15000 ብር፣ ሙሉውን 15000 በጣም ዲስካውንት አድርገን ነው አንዱን ኪሎ ከ900 ብር በታች ማለት ነው እየሸጠን ያለ ነው። ሌላኛው ፓኬጃችን ደግሞ አይ ቅርጫ አልፈልግም ይበዛብኛል የሚሉ ደግሞ ሰዎች ደግሞ ካሉ ደግሞ ኖርማል ስጋ ደግሞ አለ። የኖርማል ስጋ ለጥብስ ለወጣወጥ ደግሞ የሚሆኑ ስጋዎች አሉ። እነሱ ደግሞ ከ5 ኪሎ በላይ ሲገዙ 4500 ብር፣ አንዱን ኪሎ በ900 ብር ማለት ነው። ሌላኛው ደግሞ የክትፎ ስጋ ፓኬጃችን ነው። አንዱ ደግሞ ሁሉም ላይ ዲስካውንት እንደተደረገበት ሰዎች ችርቻሮ ቢገዙ 1400 ነው። ፓኬጅ ሲያደርጉ ደግሞ ከ5 ኪሎ በላይ ደግሞ ሲሆን በ1200 ብር ይሸጥላቸዋል ማለት ነው። 5 ኪሎ 6000 ብር ይሆናል ማለት ነው። አይ ሁለቱንም ነው የምፈልገው ደግሞ የሚሉ ደግሞ አማራጮች ደግሞ አሉ። 3 ኪሎ ክትፎ፣ 2 ኪሎ ኖርማል ስጋ ደግሞ መውሰድ ይችላሉ። ሁለቱን ደግሞ በ5600 ብር ደግሞ
ወስዶ ባህላቸውን ምርጥ ማድረግ ይችላል። ገርም ዲስካውንት ነው። በጣም አሪፍ ዲስካውንት ነው። አንድ ያበሻ ዶሮ የተበለተ 12 ብልት ያለው 20 የፈረንጅ እንቁላል እና 1 ኪሎ ደግሞ አይብ ቢመጡ ከስተመሮች ይህን ሰርቪስ በ2000 ብር ያገኝታል። ሙሉ በዓል ፓኬጅ ሆነ ማለት ነው። ሌላኛው ደግሞ ስጋና ደግሞ ሌሎች ግብአቶች ደግሞ ይልካል። 3 ኪሎ ስጋ ኖርማል ስጋ ለጥብሳ ጥብስና ለወጣወጥ የሚሆን 5 ኪሎ ሽንኩርት 3 ኪሎ ቲማቲም በ3200 ብር ማግኘት ይችላሉ። የበግ ስጋችሁ በኪሎ እንዳለው ነግረኸኝ ነበር። በኪሎ የበግ ስጋ 900 ብር ነው። የፍየል ስጋ ደግሞ በኪሎ 1000 ብር። በሚፈልጉት ኪሎ መጠን መውሰድ ይችላሉ። እኔ አሁን ብዙ ስለ ስጋ አይነቶች አላውቅም፣ ብዙ ተመልካቾችም ላያውቁ ይችላሉ እና በትንሹ ማሳየት ከቻልክ ታሳየናል? ይቻላል። ይችኛዋ ስጋ አሁን ለምሳሌ መሀል አገዳ የንቅል ስጋ ይባላል። የንቅሉ ስጋ ደግሞ ፓርት አለው። መሀል አገዳ ይሄኛው ነው። ይሄኛው ደግሞ የታላቅ ስጋ የሚባለው ይሄ ነው። ምንድነው ልዩነታቸው? ይሄኛው ትንሽ ለስለስ ይላል። ይሄኛው ደግሞ ትንሽ መሀል ላይ ነጣ የሚል ነገር ስላለው ነው። ሁለቱም ግን ለሁለቱም ለክትፎ ስጋ ግብአትነት ነው። ለጉራጌ ክትፎ አብዛኛውን ጊዜ የሚጠቀመው ይሄንን ነው። በበዓላት ጊዜዎች ደግሞ ይሄንን መጥተው ከስተመሮች የሚፈልጉ የትኛውም ስጋ ቤት ሲሄዱ ብዙ ጊዜ አልቋል የሚባለው፣ እኛ ጋር ደግሞ ኦን ታይም አለ፣ ሁሉ ጊዜ ይኖራል። ይሄኛው ደግሞ ሳልገኝ ይባላል። ሳልገኝ ስጋ ይባላል። ሳልገኝ ይባላል። ይሄኛው ከላይ ያለው ፓርቱ ለጥሬ የሚሆን ነው። እችኛዋ ፓርት ለጥሬ የምትሆን ስጋ ነች። ከሱ ደግሞ በታች በኩል ደግሞ ስንመጣ ዳቢት የሚባል ደግሞ አለ። ይሄም ለጥሬ ስጋ የሚባል ነው። ከዛ በቀጣይነት ደግሞ ሻኛ ይባላል። ዳቢት ከሻኛ ያው ተብሎ የተዘፈነለት ነው። ያው እኛዋ ትንሽ ቀላ ትላለች ሻኛዋ። ስለዚህ ሳልገኝ ለቁርጥ የሚሆን ስጋ፣ ለቁርጥም ለጥብሳ ጥብስም መሆን ይችላል። ይሄ ደግሞ የሽንጥ ስጋ ይባላል። የሽንጥ ስጋ አሁን የምትመለከቱት ስጋ፣ ይሄ የምትመለከቱት ስጋ ቆንጆ ስጋ የሽንጥ ራስ ይባላል። ይሄም ለጥሬ መሆን ይችላል፣ ለጥብስ መሆን ይችላል። ቆንጆ። ስለዚህ ለክትፎ ብቻ ነው የማይሆን። ይሄኛው ለክትፎ አይሆንም፣ ለጥብሳ ጥብስና ለጥሬ ይሆናል። ይሄኛውም ታናሽ ይባላል ከላይ ያለው ስጋ። ይሄም ለቁርጥ የሚሆን ስጋ። ይሄን የመሰለ ስጋ ደግሞ ሚት ሲቲ ቢመጡ ያገኛሉ ማለት ነው። ይሄኛው ደግሞ የሰብራዳ ስጋ ይባላል። ይሄም ለጥሬ የሚሆን ስጋ ነው። ሰብራዳ አይሰጥም ለባዳ የሚባለው ስጋ ይሄ ነው። ስለዚህ አሪፍ እንግዳ ሲመጣ ይሄ ነው የሚቀርበው ማለት ነው። ብዙዎች ለበዓል እንግዶች ሲመጡባችሁ ሚክሲትን መተው ጥሬ ስጋ ማግኘት ይችላሉ። በጣም አሪፍ። ሌሎች ከበሬ ስጋ ውጪ ሌላ ፕሮቫይድ የምታደርጓቸው የስጋ አይነቶች አሉ? ሌላ የበግ ስጋ አለ፣ የፍየል ስጋ አለ። የበግ ስጋችን ደግሞ ላሳይሽ። የበግ ስጋችን ደግሞ በጣም ቆንጆ የሆነ የበግ ስጋ ነው። ጥራቱና ደረጃውን የጠበቀ ስጋ። ይሄ እንደምትመለከችው የሚያምርና ወዝ ያለው ስጋ ነው። ከስተመሮች ደግሞ መጥተው ቤታቸውንም ታይማቸውንም ገበያም ሄደው ከእንግልት የሚያተርፉበት ነው። እኛ ጋር መጥተው ሁሉ ነገሩ በማሽነሪ ተሰርቶ ባልተሰባበረ መልኩ ቆንጆ አድርጎ በሚፈልጉት መልኩ ተዘጋጅቶ ለበዓልም መሆን ይችላል። የፍየል ስጋም አለ ይሸጠው ማለት ነው። ሙሉ ሆኖ በኪሎ አለ። በጣም አሪፍ በሚፈልጉት ሳይዝ መውሰድ ይችላሉ። እዚህ ጋር የምን ስጋ ነው ያለው? አንቲክ ዶሮ ምናምን ይታየኛል። እዚህ ጋር ደግሞ ዶሮዎች አሉ። የመጀመሪያ እዚህ አካባቢ ያሉት የአሳ ዘሮች ናቸው። አሳ ዘሮች አሉ። አምባዛ አለ፣ ናይል ፐርች አለ። እዚህ ጋር ደግሞ ቆሮሶ ወይም ደግሞ ቴላፒያ አለ። እዛ ጋር ደግሞ ራሱን የቻለ ቆሮሶ ሙሉ ያልተሰራው ያልተበለተው አለን ማለት ነው። ዶሮ ደግሞ የተለያዩ የተበለተ የሀበሻ ዶሮም አለ በዓሉን አስመልክቶ። ሌሎች ደግሞ የተገነጣጠሉ የፈረንጅ ዶሮች ይኖሩናል። ናይል ፐርች ይኖረናል፣ ሌጋ አለ፣ ፉል ቺክን አለ፣ ዊንጎች አሉ። ለየብቻ የተበለጡ ስርዓቱን የጠበቀ የዶሮ ስጋዎችም አሉ። ስለዚህ ሚት ሲቲን ከበሬ ስጋ ውጭ ብዙ ስጋዎችን መያዛችሁ ራሱ ሌላ ዩኒክ የሚያደርገው ያው የስጋ ከተማ የስጋ ከተማ እናመሰግናለን። ሰሚት ብራንቻችሁ ጋር አይ ቲንክ አለ ሱፐር ማርኬት፣ ሚኒ ማርኬት ነገር እዚህም ቢመጡ የሚፈልጉትን ነገር ማግኘት ይችላሉ። በዚህ በኩል ለየት ያለ ነገር ምን አለ? ደንበኞቻችን ደግሞ
ስጋን ለመግዛት ሲመጡ አስቤዛም ደግሞ አዘጋጅተን ደግሞ እንጠብቃቸዋለን። እያንዳንዱን ግብአት ደግሞ ሄደው ዞረው እንዳይቸገሩ ሁሉንም ግብአቶች ይዘን እንጠብቃቸዋለን። ምን ምን ይኖራል? ከሽንኩርት ጀምሮ ዘይት፣ እያንዳንዱ ነገሮች አሉ። ሌሎችም የታሸጉ እቃዎች አሉ። አስቤዛዎችን ጨምሮ ከኛ ማግኘት ይችላሉ። ከዚህ በተጨማሪ ደግሞ አልችልም ከበዓልም ደግሞ ከቤተሰብ ተለይቶ የሚያሳልፍ ደግሞ ይኖራል። እነሱን ደግሞ ዲሊቨሪ ደግሞ በማድረግ ነፃ ዲሊቨሪ ነው መጠቀም ይችላሉ። ከውጭም ደግሞ ሆነው ማዘዝ ይችላሉ። ላይም አለን፣ ዳሽን ባንክ ላይ ሱፐር አፕ ላይም አለን። እነዚህን ሰርቪሶች ማግኘት ይችላሉ። ስለዚህ እንግዲህ ተመልካቾች ሰምታችኋል። ሁሉንም ነገር እዚህ በአንድ ቦታ ማግኘት ትችላላችሁ። ቤታችሁ መሆናችሁ ዲሊቨሪ ማስደረግ ትችላላችሁ። ሚት ሲቲ በጣም አሪፍ ፕሮዳክቶችን ይዞ እየጠበቃችሁ ነው ከአሪፍ ፓኬጅ ጋራ ዲስካውንት ያለው። ስለዚህ እዚህ መታችሁ ገቢ አሁን ለጊዜው ብስራተ ገብርኤል ብራንች እና እዚህ ሰሚት 20 ሜትር ላይ ነው የምንገኘው። የብስራተ ገብርኤሉ አድራሻችን 0913 20 1974 በመደወል ያገኙናል። የሰሚቱ ብራንች ደግሞ 0937 79 0000 በማለት ደውለው ማግኘትና ኦርደር ማድረግ ይችላሉ። መልካም ቀን። መልካም በዓል። መልካም በዓል። ስለጎበኛችሁ እናመሰግናለን። እኛም ስለተቀበላችሁ እናመሰግናለን።